ሪቻርድሰን ሲያገባ ደስ ብሎ ነበር። ሪቻርድሰን ሲያገባ ደስ ብሎ ነበር። አወያለው አየው የሁላ ደማ እየቋጠረ ነው። አቻ ደስ አይልም እኮ ውጤቱ እኮ ደስ አይልም። አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል። ቦጃ አረ ውጤቱ እኮ ደስ አይልም ግን አቻ ቢዝ ነው። በቃ አሁን ስማ ወያላ ምድረ ፎቃቃውላ ሪቻርድሰን ሲያገባ ጨፍረ ምን አጋለው ቪዲዮ እንደነጠው ተኛ በቃ ገባ እየመጣልን ነው ዱቄታ ባለቀ ሰዓት ማግባት የሚችለው ማንቸስተር ዩናይትድ ብቻ ነው። ምድረ ወያላ ገባና ተኛ። ይሄ ዋናው ወያላ ይሄ ነው ነበር የለም ቆመ ጨፍራሉ ለላል። አሁን ግን እዩ ሲያሳዝን። ዛሬ ቢስሚላህ አይደለም የሚባለው አውዝ ቢላህ ነው የሚባለው። አሁን ማንቸስተር እንደው ተረፈ ነው የሚባለው ቶተንሃም ነው የተረፈው። ነጥብ ጣለ የሚባለው ማን ነው? ሰዎች ግራ ገባኝ እኮ። አሁን ባለቀ ሰዓት ማቲያስ አስቆጠረና እሺ እንጨፍር። አሁን በርግጥ ካለንበት ሁኔታ አንፃር ትልቅ ነገር ነው እስከዛሬ ቶተንሃም ሲያደርግ ከነበረበት ከዛ እየተሰራ ያለ ቡድን ነው ምናምን ስትሉ፣ ግን አንዳንዴ ደግሞ ተበልጠህ እንኳን አሁን እኮ እነሱ እኮ አልቁ ይሄ ሁላ ጉዳት ይዘው ቶተንሃም እንደውም ጀግና ናቸው፣ እውነት ጀግና ናቸው። የኛ ነገር ግን እኔ ይሄ አቅም ማነስ እኮ ቸግሯቸው እኮ ብላ አይደለም እኮ ይገርሙኛል። ከየት እንደሚያመልጣቸው በቃ ያመልጣቸዋል። ግን እንደው አልሐምዱሊላህ ባቻ እንኳን እየተበሳጨን ነው ሰዎች ይመስገን ነው። አይ ደረጃው ምናምን አትዩ ገና ነው፣ ብዙ ነገር ይቀረዋል። ግን ማቲያስ ይችላል፣ በቃ ማቲያስ ዴዲት ይችላል። አስቆጠረ፣ እዛ ሲፋለጥ ነበረ። ሪቻርድሰን አናነቃንቅ ሲል ነበረው። ኡስታዝ የሚገርም የሁለቱ ጥምረት የሚገርም ነው። እንግዲህ የሚያሳስበው የሴስኮ ጉዳት ራሱ ያሳስባል። ግን ተናድጃለሁ፣ እውነት ነው የምላችሁ ተበሳጭቻለሁ። ምን እንደሆነ አላውቅም። እስቲ በሰፊው ተረጋግተን እናወራለን። እንግዲህ ከዚህ በኋላ ከ10 ምናምን ቀን በኋላ ነው ክለባችን የምናየው። ዩናይትድ ፋሚሊ እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ከመመራት አቻ እንግዲህ ያናዳል። በቃ ጨዋታውን ማሸነፍ ነበረብን። ግን ያው የተወሰኑ የቅያሪ ስህተቶች አሉ። ብሩኖ 8 ቁጥር አይደለም። ዴሊክት ስህተቱን አርሟል። ብራያን ምቤሞ ይችላል። ያናዳል። ግን በቃ ኖርማል ነው። ከሽንፈት ወደ አቻ ነው እንግዲህ ቶተንሃም አምና በቃ ባገኘን ቁጥር ነበር የሚለጠለጠን። በልጠነው ነበር፣ አቻውነን ነበር። በሜዳችን እናገኛቸዋለን። ዋናው ግን ምንድነው አቢ መምራቱ ነው ማለት ነው። ኢቨንታችን ጥሪያችን እናክብራችሁ። ኢቨንታችን ላይ የተገናኛችሁ ሰዎች እናመሰግናለን። ይመቻችሁ። ሚኮስፐርስ ካምባክ አርጋ ልትጨፍር ስትል ማለት ነው ባለቀ ሰዓት ገባባትና ሁለቱም ተቃጥለዋል ማለት ያቸው ሁለቱም ተቃጥለዋል። እኔ ብቻ ነው ምስቀው ምን አይነት ላይቭ ኢቨንት ነበር እና ይሄን ሳበሽቆ ያኛው ሲያገባ ያኛው ሳበሽቆ ያኛው ሲያገባ ያኛው ሳበሽቆ ማለት አሁን ሁለቱም ዱቄት ሆኗል። ይኸውልህ ሁለቱም ሞተዋል። በቃ ገደልኳቸው። ቪዲዮ መስራት ራሱ አስጠላቸው ማለት የአርሰናልን ጨዋታ ቋጥሮብኝ እላቸዋለሁ። አይ ቤት ሂጅ ልተኛ ነው ገና ባሁን ማለት ገና 11 ሰዓት ላይ ቤት ሂጅ ልተኛ ተሰበርኳቸው ማለት መጀመሪያ ክለባቸው ላይ ሰበራቸው። እነ ቤንጃሚን ቴስኮ፣ ቢጃማ ሳስኮ፣ አባሳክሶ ገባር ላይ የገደላቸው ማለት ነው። ገባር ላይ እኛ ሰውዬ ሪቻርድሰን ሰድቦ ሲያገባ ተነስቶ አብሮት እንደ ዛሬ ማለት ነው ጠላትና ጠላት ሲዋጋ ተዝናንቼ አላውቅም። እኔ ብቻ ነው ያሸነፍኩት። ሳልጮት አሸነፍኩት። ሃው ማን ይመችሽ አንዴዋቸው እግዚአብሔር ይመስገን ማለት ነው። እኔ እውነቴን ነው የምላችሁ ማለት ነው። በድጋሚ በማች ማኔጅመንት ችግር አቻ ብንወጣም በቃ የሆነ ደስ የሚል በቃ ምን ማድረግ እንደሚፈልግ በኃይል የሚጫወት ፕሬስ የሚያደርግ የሚያጠቃ በቃ ወኔ ያለው ቲም አይቻለሁ ማለት ነው። ቀስ እያለ ደግሞ ይስተካከላል። በቃ በእርግጥ አሁን ተስፋ ማድረግ እንችላለን። በእርግጠኝነት ተስፋ ማድረግ እንችላለን ስል ለኔክስት አመት 2 አመት ምናምን ውስጥ አሪፍ ማንቸስተርን ከአሞሪም ጋር እንደምናይ ማለት ነውና አሞሪምም ተቀያሪዎች አሁን የተቀያሪ ችግር ሊሆን ይችላል። በቃ ያለው ተጫዋች ይሄ ነው። በቃ ካዝሜሮም ሊደክምበት ይችላል። ማስገባት የሚችለው ዲፌንሲቭ ባሪ ያለው ኡጋርቴ ነው። ኡጋርቴን አስገባ። ኔክስት ይር ምናምን ግን አሪፍ ደግሞ ቤንቾች ምናምን ነገር ሲኖሩ አሪፍ ቲም እናያለን ብዬ አስባለሁ።
እንኳንም አልተሸነፍን። በቃ እንኳንም አልተሸነፍን። እግዚአብሔር ይመስገን። መልካም ቅዳሜ ይሁንላችሁ። ፈታ በሉልኝ ማንቹሪያን ንጉሳውያን። አብዩኤልን ቮት እያደረግን እንዳንረሳ ደግሞ እሺ። ወያላው ሁለቴ አሽትቼ ተመልሻለሁ። በሶስተኛ ከመጣሁ አልለቅህም። አንተ ጠንብ ወያላ ለዶሮ መቋጠር ጀምራል አሉ። ሰምቼልሃለሁ ደግሞ አንቺ ዶሮ ደግሞ ማለት ዛሬ ለቀቅሻለሁ፣ ግን አልፋታሽም። ዩሮፓ ያደረገ ተባጂ ወያላ ባቻ ይጠፈርክ ዝም ይኸው አረሳው ልጅም አንቺ ዶሮ በወያላ ቋጠሮ ዛሬ አምጥሽኛል። እበላሻለሁ። ማንቸስተር ዩናይትድ ቀድሞ በእጁ አስገብቶት ነበር ጨዋታውን። ከዛ በኋላ እንግዲህ 84ኛና 91ኛ ደቂቃ ላይ የተቆጠሩበት ጎሎች ሊሸነፍ አስመስለውት ነበር። ማቲያስ ዴሊክት በጨዋታው ፍጻሜ ላይ ያስቆጠረው ኳስ ማንቸስተር ዩናይትድ ከስፐርስ ሜዳ ላይ 1 ነጥብ እንዲጋራ ጨዋታው 2-2 እንዲጠናቀቅ አድርጎታል። ብሪያን ምቡሞ ዛሬም በማንቸስተር ዩናይትድ መለያ ጎል ማስቆጠር ችሏል። ማቲያስ ቴል እና ሪቻርልሶን በቶትናም በኩል ጎል ያስቆጠሩ ተጫዋቾች ናቸው። ብሩኖ ፈርናንዴዝ በመጨረሻው ደቂቃ ለማቲያስ ዴሊክት ጎል የሆነች ኳስ አመቻችቶ ማቀበል ችሏል። ማንቸስተር ዩናይትድ ለ5 ተከታታይ ሳምንት ሳይሸነፍ መጓዝ ችሏል። ግን ደግሞ ያለፉት ሁለት ጨዋታዎች ደግሞ በተከታታይ አቻ ጨርሷል። ማንቸስተር ዩናይትድን ታድጎታል ጋይስ። ክብር ለማቲያስ ዴሊክት። 4 ቁጥር እያላችሁ ኮሜንት ሴክሽን ላይ አስቀምጡ ጋይስ። ይሄ ተጫዋች ዛሬ ብቻ ሳይሆን አመቱን በሙሉ ሊነገርለት የሚገባው ተጫዋች ነው። ዘሞስት አንደርሬትድ ተከላካይ በፕሪሚየር ሊጉ። ምን አይነት ድንቅ ብቃት! የእውነት ነው የምላችሁ ማንቸስተር ዩናይትድ ቢመራም በዚህ ጨዋታ ቢሸነፍም ራሱ ማቲያስ ዴሊክት ግን በግሉ የሚገርም ጨዋታ ነበር፣ የሚገርም ብቃት ነበር ያስመለከታል። ባለቀ ሰዓት ደግሞ ዩናይትድን ከጉድ ያወጣች። እንግዲህ ጨዋታው እንደተመለከታችሁት ዩናይትዶች የመጀመሪያውን ጎል በእምቡሞ አማካኝነት አስቆጥረው 1-0 ሲመሩ ነበር። ከዛ በኋላ ነገሮች በቃ ላይ ወደ ማለቁ በተቃረቡበት ሰዓት ከ80ኛው ደቂቃ በኋላ አከታትለው ቶተናሞች 2 ግቦችን አስቆጥረው ዩናይትዶች ጨዋታው ከእጃቸው ወጥቷል በተባለበት ሰዓት ለዛውም ደግሞ በጎዶሎ ተጫዋች እየተጫወቱ በነበሩበት የመጨረሻዎቹ ሽርፍራፊ ሰከንዶች እንግዲህ ሆላንዳዊው ማቲያስ ዴሊክት በሚገርም የጭንቅላት ጎል ዩናይትድን ከጉድ ያወጣችና 1 ነጥብም ቢሆን ከቶተናም ሜዳ ይዞ እንዲመለስ ያስቻለች ወሳኝና ወርቃማ ጎል በማስቆጠር ጨዋታው 2-2 እንዲጠናቀቅ ሆኗል። ለቶተናሞች ጎሎችን ማስቆጠር የቻለው ማቲያስ ቴል እንደዚሁም ደግሞ ሪቻርልሰን ነበሩ። በዚህ ጨዋታ ላይ በጣም የሚገርም ድራማቲክ አጨራረስ ነው በጨዋታው ላይ የተመለከትነው። ዩናይትዶች በመጀመሪያው አጋማሽ በጣም የተሻሉ ነበሩ። በሁለተኛው አጋማሽ ያው ኳሱን ሞር ለቶተናም ትተው ነበር ሲጮቱ የነበሩት። ብዙ ኳሶችንም ማምከን ችለው ነበር። ነገር ግን ባለቀ ሰዓት እንግዲህ ይሄ ጀግና ለዩናይትድ ዛሬ ትልቅ የቁርጥ ቀን ልጅ ሆኖ ተገኝቷል። ለማንኛውም ስለ ጨዋታው እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። Tense, taut moments. Bruno Fernandes corner. Come on, United! Come on! Manchester United may well. The game had apparently slipped away, and they have hauled it back. ኪዳነ ምሕረትን ያሸነፍነውን ጣታቻን ነው ታለ ከሽንፈት ይሻላል። ኪዳነ ምሕረት ሴስኮ So consistent this season, Manchester United. ይችላል ዲላይት በቃ ቢሆን ከዜሮ ነጥብ 1 ነጥብ Manchester United and 5 games on. ሜዳ ላይ መኖሩም መውጣቱም በጣም ነው የጎደለው። Manchester United free kick and a yellow card for Kevin De Bruyne. ኧረ በስመ አብ Well, in the end, plenty of entertainment. But you have to keep the faith on both sides in the. በመጀመሪያ ደረጃ ከምንም ነጥብ ከዜሮ ነጥብ 1 ነጥብ ይሻላል። ግን ያሸነፍነው ጨዋታ ነው ያሸነፍነው። ኧረ በኪዳነ ምሕረት ባለፈው ዳሎት ዛሬ ሴስኮ ቅድምም ብዬዋለሁ። ይኸውላችሁ ሜዳ ላይ መኖሩም መውጣቱም ነው ዛሬ የጎደለው ሴስኮ። በኢየሱስ በእውነት ማስፋት እንችል ነበር ያን 1-0 እሱ በእንትን ባይኖሩ ባይቀረዝዝ ኖሮ ማርያምን ምንም እንዳትልዩ ዛሬ ሴስኮን የሌለን ያጨለለ ግን ከሽንፈት አሁንም ይሻላል። ተከታታይ ጨዋታ አልተሸነፍንም ከሞን ግን በጣም ወሳኝ 3 ነጥብ ነበር። ኪዳነ ምሕረትን ወሳኝ 3 ነጥብ ነበር። እኔ እሱ ነው በጣም ዲላይት በቃ ይሻላል። ደስ አይሉም? እንዲህ ህብረታቸው፣ ፍቅራቸው የሆነ ሰላም አይሰማችሁም? እነዚህ ስታዩቸው መረጋጋት ምናምን በስመ አብ እግዚአብሔርን ቃላት ያሳጥራሉ። እነዚህ በጣም ልዩ ፍጥረት ናቸው። ሮይ ኪን ከፑንዲትሪው ቢመለስ ከዚህ ከኡጋርቴ የተሻለ ይጫወታል። ይሄ ባላው ራሱ እንዴት ደስ እንደሚለኝ። ኧረ በስመ አብ ቶተናም ከዚህ በታች ወርዶ ልናገኘው አንችልም። ኩዱስ የለም በቃ ምርጡ ተጫዋቻቸው
ኢማጂን በቃ ምንም ጅዝብ ያሉ ፈርስት ሃፍ አስቡ 0.07 ኤክስጂ አስመዝግቦ የወጣ ቡድን ጋር እንዴት ነው አቻ የምንወጣው? አረ ቤንያሚን ሼሽኩ ምንድነው እንደዚህ? ምን ጫኔ ደብ ከጫና ውጪ ነው የምትጫወተው? ሪቻርልሰን አግብቶ ማሊያ ካወለቀ ምንም ጥያቄ የለውም፣ ጨዋታው መልሶ ተቃራኒ ቡድን ያስቆጥራል። ከዚህ በፊት እንደዚሁ ሊቨርፑል ላይ አግብቶ ማሊያውን አውልቆ አገር ያስካለ በኋላ ነው ነብሱን ይማረው ዲያጎ ጆታ አረ ተረጋጋ ጎብ ያለው ማለት ነው። አሁንም ልክ እንደዛው ዴሌይት አለው እኮ ሜዳ ውስጥ ምን ሆነ ነው ዴሌው ቢቀርነ ያለው ብሎ 2-1 አሸነፍን ብሎ ማሊያውን አውልቆ አገር ያሲል 2-1። በነገራችን ላይ ሩበን አሞሪም በዘንድሮ የውድድር ዓመት ከዚህ በፊት ማንቸስተር ዩናይትድን ሲያስቸገሩ የነበሩ ክለቦችን ማረጋጋት ነው ያዙት። ከቶተናም ጋር ምንም ቢሆን 3 ነጥብ ባይወስዱም ቢሆን ቶተናም በሜዳቸው ተከታታይ 4 ጌሞች በማንቸስተር አልተሸነፉም ነበር። አቻ ሁሉ ፍቃድ አልነበራቸውም። ዛሬ ግን 2-1 በሆነ ውጤትም ቢሆን ተለያይተዋል ማለት ነው ያራዳ ልጆች። እንደዚሁ ከዚህ በፊት የሚከብዳቸውን ብራይተን ለሊቨርፑልን ማሸነፍ መቻላቸው የሚዘነጋ አይደለም። አሁን ደግሞ ቶተናምን ነጥብ አስጥለዋል ማለት ነው። ያለው ኋላ ሲመሩ ቢሆንም ኋላ ተነስቶ ቶተናሞች መብራት ቢችሉም ባለቀ ሰዓት የአቻ ጎል አስቆጥሯል ማለት ነው። እንዳጀማመሩ ጨዋታው ትንሽ የደነዘዘ የፈዘዘ ነበር። እያለ ተስተካክሏል ማለት ነው ያራዳ ልጆች። የሞቀ ሄዷል። ለማንኛውም ቶተናም ከማንቸስተር ዩናይትድ 2-1 ወጥቷል። ሁለቱም በ18 ነጥብ አንደኛው ሁለተኛ አንደኛው ደግሞ 7ኛ ደረጃ ላይ ይገኛሉ ማለት ነው ያራዳ ልጆች። ሐሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ሲጀመር ማለት ነው ቆመ ጨፈር ማሊያን አውልቀ ጨፈር አንተ ወያላ ይገባላል ትረጋጋለህ። ስማ ቪዲዮ ተዘጋጅተ ነበር ልብስክ እሺ አንተ ወያላ እየቋጠርክም ነበር አሉ ሰማንልህ። ቪዲዮውን ምን አረጋችሁት? በአቻ መዝናናት ፈልገን ሳይሆን ቋጠሯችሁ 2 ደቂቃ ለኛ ብዙ ነው። በጣም ከበቂ በላይ 2 ደቂቃ ለኛ ገና አላየኝም። እየሰራሁ ነው። ቲሜት እየመጡ ነው። ልታዋርደን ነበረ። ቪዲዮን አጥፋው ወይስ ፖስት አደርገዋለሁ? አሳያለሁ። ባቻ ከመጠፈር ያውጣችሁ። ባቻ ከመጠፈር ፈጣሪ ይጠብቃችሁ። ከውርደት ኔዳን ነው። ለዛ ነው የምንጨፍረው። ባቻ ደስ የማይል ግን ደስ የሚል አጨራረሱ ደስ የሚል ፊልም አይታችሁ ታውቃላችሁ? ዛሬ ይሄ ቶትናም ከዩናይትድ የነበረው ጨዋታ በቂ ነው። በጣም ነው የተናደርኩት፣ ግን በጣም ነው ደስ ያለኝ። ሪቻርልሰን ምን ተሰማህ? እውነት ምን ተሰማህ? አንተ ቤት በቃ ሴሌብሬሽን አሁን ቲሸርት ነው ልቀ እውነትህን ነው። ግን ይሄ ቃቁቂቃ 1 ጎል በደቂቃ የሚባለው መንፈስ የተወጋ ይሁን። ይህንን ጨዋታ ቶተናም ሳይሆን ማንቸስተር ዩናይትድ ነው ነጥብ የጣለው ብዬ ነው ማስበው። ምክንያቱም ማንቸስተር ዩናይትድ ጨዋታውን 1-0 እየመራ ነበር። ሩበን አሞሪም በቅያላቸው ጌሙን ማኔጅ ማድረግ ጌሙን የመቆጣጠር ስራ የሚሰሩ ተጫዋቾች ላይ ትኩረት አድርገው እንደዚህ አይነት ቅያሬ ቢያደርጉ ጥሩ ነበር ብዬ አስባለሁ። ጥሩ እየተንቀሳቀሱ የነበሩ ተጫዋቾችን አስወጥቷል። ማኑኤል ኡጋርቴ መግባቱ ያን ያክል ፋይዳው አልታየኝም። ቤንጃሚን ሲስኮ ተቀይሮ ገብቶ ማስቆጠር የነበረበትን የግብ ዕድል ካለመጠቀም በዘለለ ማለት ነው ተጎርቶ ወጥቶ በሰዓቱ ደግሞ ማንቸስተር ዩናይትዶች የተጫዋች ቅያሬ ስለጨረሱ በ10 ተጫዋች ለ10 ደቂቃ እንዲጫወቱ ተገዷል ማለት ነው። እዚህ ጋር ማንቸስተር ዩናይትድ ማድነቅ ይገባል። በ10 ተጫዋች ነው ማንቸስተር ዩናይትድ ግብ ያስቆጠሩ ማለት ነው። ይሄ የቶተናምን ክፍተት በደንብ የሚያሳይ ነውና ከዛ በዘለለ ሙቤሙ ለምን የወሩ ምርጥ ተጫዋች እንደነበረ ዛሬ ፍንትው አድርጎ አሳይቷል። በተለይ ፈርስት ሃፍ ማለት ነው። ቫን ዳይቤክ የቶተናሙ ተከላካይ እጅግ በጣም አስገራሚ የሚባል ታክል ነው ዛሬ ያሳየን ማለት ነው። በጣም ጥሩ የሚባል ተጫዋች ነው። የማኑኤል ኡጋርቴ ቅያሪ የዳሎት ቅያሪ ሩበን አሞሪም ዋጋ አስከፍሏቸዋል ማለት ይቻላል። ሪቻርልሰን አሁንም አእምሮ ያልበሰለ ተጫዋች እንደሆነ ድጋሜ ተመልክተናል። ጌሙ ሳይጠናቀቅ ልክ የዓለም ዋንጫ ፍጻሜ ላይ ግብ እንዳስቆጠረ ተጫዋች ለዞም ትንሽ የተሻ አድርጎት በጭንቅላቱ ማለት ነው ማሊያውን እስከ ማውለቅ ምንም እንኳን ቶተናም መሪ የሆነበትን ግብ ቢቆጠርም ጌሙ እስከሚጠናቀቅ ድረስ እንደዚህ አይነት ሴሌብሬሽኖችን ማለት ነው ማኔጅ ማድረግ መቻል አለበት። ማቹርድ ብስለት ላይ ያልደረሰ ተጫዋች መሆኑ ዛሬ ማሳይቶናል። ከዚህ በፊት በሊቨርፑል ጨዋታ ላይም ያስመለከተን ይመስለኛል። ማንቸስተር ዩናይትድ ለማንኛውም 2ኛ ደረጃ መሆን የሚችልበት ሌሎች ቡድኖች እስከሚጫወቱ ድረስ ማለት ነው ያንን እድል አምክኗል።
ቶማስ ፍራንክ በሜዳቸውና በደጋፊያቸው ፊት እንግዲህ ነጥብ ጥሏል። ላለፉት ዓመታት ተደጋጋሚ ሽንፈት ሲያስተናግድ ነበር በዚህ ሜዳ ዩናይትድ። ዛሬ ግን አቻ ጥሩ ነው ካሳለፉት ዓመታት ማለት ነውና ጨዋታውን የተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ቶተንሃም ሆትስፐር ከማንቸስተር ዩናይትድ ያደረጉት ተጠባቂ የ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ 2-2 በሆነ ውጤት ተጠናቋል። ጨዋታው እምብዛም በሙከራዎች የታጀበ ነበረ ለማለት በጣም አስቸጋሪ ነው። የመጨረሻ ደቂቃ ሞመንቶች ካላነሳን በስተቀር በተወሰነ መልኩ አዝግ የነበረ ጨዋታ ነበረ ማለት ይቻላል። ማንቸስተር ዩናይትዶች በዚህ ጨዋታ ላይ 32ኛው ደቂቃ ላይ በብራያን ምቤሞ ጎል አማካኝነት ቀዳሚ መሆን ችለው ውጤቱን ለማስጠበቅ ጥረት ሲያደርጉ ነበረ። ታዲያ የመጀመሪያው አጋማሽም ግብ ሳይቆጠርባቸው ነበረ መውጣት የቻሉት። ነገር ግን ከሁለተኛው አጋማሽ በኋላ ጥሩ ቅያሬዎችን ማድረግ የቻሉት የቶማስ ፍራንኩ ቶተንሃም ሆትስፐሮች በቅያሬያቸው ቴል አማካኝነት 84ኛው ደቂቃ ላይ ጎል በማስቆጠር 1-1 ማድረግ ቻሉ። በድጋሚ 91ኛው ደቂቃ ላይ ሪቻርልሰን በዲፍሌክሽን ጎል በማስቆጠር 2-1 ስፐርስን መሪ ማድረግ ችሎ ነበረ። ማንቸስተር ዩናይትዶች ከአራት ተከታታይ ጨዋታ ያለመሸነፍ የፕሪሚየር ሊግ ጉዞ በኋላም ሊሸነፉ ይመስል ነበረ። ነገር ግን በመጨረሻ ደቂቃ ላይ በተገኘች የማዕዘን ምት አጋጣሚ ማቲያስ ዴላይት ለማንቸስተር ዩናይትድ ጎል በማስቆጠር ለአምስት ተከታታይ የፕሪሚየር ሊግ ጨዋታ ያለመሸነፍ ጉዞ እንዲቀጥሉ ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች የመጨረሻ ደቂቃዎች ላይ ቅያሬዎቻቸውን ጨርሰው ቤንጃሚን ሴስኮ በጉዳት ምክንያት ተቀይሮ ወጥቶ እንግዲህ በጎዶሎ ተጫዋች ነበረ ለመጫወት የተገደዱት። በዚህ ምክንያት ነበረ ስፐርሶች የቁጥር ብልጫ ኖሯቸው ሁለተኛውን ጎል ማግኘት ችለው የነበረው። ነገር ግን በጎዶሎ ተጫዋች ጨዋታውን ለመጨረስ የተገደዱት የሩበን አሞሪሞ ማንቸስተር ዩናይትዶች 96ኛው ደቂቃ ላይ በማቲያስ ዴላይት የግንባር ኳስ አማካኝነት ግብ በማስቆጠር አቻ በመለየት ነጥብ ተጋርተው ወጥተዋል። በዚህም በፕሪሚየር ሊጉ ማንቸስተር ዩናይትዶች 18 ነጥቦችን በመያዝ በጎል ክፍያ ተበላልጠው ለጊዜው 7ኛ ደረጃ ላይ የተቀመጡ ሲሆን ቶተንሃም ሆትስፐሮች በተመሳሳይ 18 ነጥብ በጎል ክፍያ ከፍ በማለት 3ኛ ደረጃ ላይ ለጊዜው ተቀምጠዋል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።